የ13ኛ ኮር 55ኛ ክፍለ ጦር ቤት ወደዳ አያሌ መኮንን ሻለቃ ለተከታታይ 6 ወራት ያሰለጠናቸውን ልዩ የከተማ ሰርጎ ገብ ኮማንዶዎችን በድምቀት ማስመረቁን አስታወቀም። ምርቃቱ የተካሄደው የቴዎድሮስ እዝ ምክትል ፖለቲካ ዘርፍ ኃላፊ አርበኛ ግሩም ምሳሌ፣ የቴዎድሮስ እዝ ኦርዲናንስ ኃላፊ 10 አለቃ ታደሰ ሰማይ፣ የ55ኛ ክፍለ ጦር አመራሮች፣ የቤት ወደዳ አያሌ መኮንን ሻለቃ አመራሮች፣ የሰሜን አቸፈር ወረዳ የጊዜያዊ መንግስት አስተዳደር አመራሮችና የአካባቢው ማህበረሰብ በተገኙበት በደማቅ ሁኔታ ተካሂዷል። አፋሕም ቴዎድሮስ እዝ በሚያደርገው ተጋድሎ ጎን ለጎን የሰው ኃይል ግንባታ ተቀዳሚ ዓላማ በመሆኑ በሺዎች አሰልጥኖ አስመርቆ አስታጥቆ የአማራን ህዝብ የህልውና ተጋድሎ በአስተማማኝ ሁኔታ ለመቀልበስ የመጨረሻውና ትክክለኛ መንገድ ላይ ይገኛል። በምርቃቱ ላይ ተገኝተው መልእክት ያስተላለፉት የቴዎድሮስ እዝ የፖለቲካ ዘርፍ ምክትል ኃላፊ የሆኑት አርበኛ ግሩም ምሳሌ የዛሬ እንቁ ተመራቂዎች አንድ ማህበረሰብ ታሪክና ማንነት ከአንድ ዘመን ወደ ሌላ ዘመን የሚሻገረው በጊዜው የሚተካካው ለትውልድ በመሆኑ ከዛሬ ጀምሮ የታላቁ የአማራ ህዝብ የህልውናና ታሪክ ሽግግር እናንተ ትከሻ ላይ መውደቁን አውቃችሁ ከሌሎች ጀግኖች ወንድሞቻችሁ ጋር በመሆን የበኩላችሁን ታሪካዊ ኃላፊነት እንድትወጡ አደራ ማለት እፈልጋለሁ ብለዋል። የተወደዳችሁ ዞላ ኒውስ ቤተሰቦች በየጊዜው የሚወጡ አዳዲስ መረጃዎች ወደ እናንተ ቀድመው እንዲደርሷችሁ ቻናሉን ኮመንት፣ ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ እያልን ወደሚቀጥሉት መረጃ እናልፋለን። አብራችሁን ቆዩ። ኢራን የዛቻ ደረጃዋን ወደ መጨረሻ ጥረት አሳድጋለች። በየትኛውም ዓለም ክፍል ብትሆኑ ኢላማ እናደርጋቸዋለን። ባለስልጣናት፣ ፓይለቶች፣ ወታደሮች በመዝናኛ ስፍራዎችና በቱሪስት መዳረሻዎች ጭምር በምድር ላይ ለእናንተ የደህንነቱ የጠበቀ ምንም አይነት ስፍራ አይኖረም ስትል አስጠንቅቃለችም። ይህ ደግሞ ውጥረቱ አሁን ወደ አዲስ እና አስፈሪ ደረጃ ላይ መሸጋገሩን ትልቅ አመለካች ነው። ከዚህ ጋር በተያያዘ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ አሜሪካና እስራኤል በጥምረት ኢራን ላይ እያካሄዱ ያለውን ጦርነት እንዲያቆሙ ያሳሰቡ ሲሆን ወታደራዊ እርምጃ በዲፕሎማሲ እንዲተካም ጥሪ አቅርበዋል። ጉተሬዝ በብራሰልስ እየተካሄደ ባለው የአውሮፓ ምክር ቤት ስብሰባ ላይ ለጋዜጠኞች በሰጡት መግለጫ ጦርነት ለማቆም ጊዜው አሁን ነው ብለዋል። በአሜሪካና በእስራኤል የተጀመረው ይህ ጦርነት ከቁጥጥር ውጭ የመውጣት ስጋት እንዳለውና በንጹሐን ዜጎች ላይ ከፍተኛ መከራ እያደረሰ መሆኑም ጠቁመዋል። ዋና ጸሐፊው አክለውም የጦርነቱ ተጽዕኖ ከጦር ሜዳ ባለፈ እየተስፋፋ መሆኑን ገልጸው በዓለም ኢኮኖሚ ላይ እያደረሰ ያለው መዘዝ እጅግ አስከፊ ነውም ብለዋል። በተለይ በማደግ ላይ ባሉ ሀገራት ላይ አሳዛኝ ውጤት ሊያስከትል እንደሚችል በማስጠንቀቅ ከጦርነት ይልቅ ዲፕሎማሲ የሚያሸንፍበት ጊዜ አሁን ነው ሲሉም አክለዋል። የአውሮፓ ህብረት አባል ሀገራት መሪዎች በመካከለኛው ምስራቅ ያለው ውጥረት በተለይ በአውሮፓ ኃይል ኢነርጂ ዋጋ፣ በኢነርጂ ዋስትናና በቀጠናዊ መረጋጋት ላይ የሚያሳድረው ተጽዕኖ ላይ ለመወያየት ነው ብራሰልስ የተሰባሰቡትም። የኢራን መንግስት አሜሪካና እስራኤልን ሳናንበረክክ የተኩስ አቁም አናደርግም አለ። ኢራን አዲሱ ጠቅላይ መሪ አያቶላ ሙጅተባ ኻሜኒ የኢራን መንግስት አሜሪካና እስራኤልን ሳናንበረክክ የተኩስ አቁም አናደርግም ብለዋል። ሙጅተባ ኻሜኒ መጀመሪያውን የሆነውን ፖሊስ ነክ ምክክር በመሩበት በመድረክ ላይ ምንም አይነት የተኩስ አቁም አናደርግም ማለታቸውን ማንነታቸውን መግለጽ ያልፈለጉ አንድ የኢራን ባለስልጣን ተናግረዋል። አክለውም በአሜሪካና በእስራኤል ላይ የኢራን አጸፋ ከባድና የከፋ ይሆናል በማለት ዝተዋል ተብሏል። አዲሱ የኢራን ጠቅላይ መሪ አሜሪካና እስራኤልን ገና የእንብርክክ ሳናስኬዳቸው ማለታቸውን ለጉዳዩ ቅርበት ያላቸው ባለስልጣናት ተናግረዋል። የተወደዳችሁ የዞላ ኒውስ ቤተሰቦች የእስካሁኑ ያሉን አጫጭር መረጃዎች እንዲነበሩ ስለ ተከታተላችሁን እያመሰገነ በእኛ በኩል ሰናይ ጊዜ ብለናል።